በቀር ብላችሁ ብትነግሩ ጥሩ ይመስለኛል። ይሄ ነው ሀሳቤ ወንድሜ። ይጋሽ እኔ የሆነ ነገር ልበል ወንድማችን። እሺ ከታች የሲዳማ አሁን በነገራችን ላይ ኦኬ፣ በነገራችን ላይ አሁን እዚህ ጋር አሁን ብዙ ሰው እንደዚህ አይነት ነገር አይሰማም። በህጋዊ ነው በዚሁ ነው ሰው አገር ቤት ላይ ችግር ላይ ስላለ ከዚያ ወጥቶ ራሱን ለመቀየር ወደ ብዙ ነገር ይሯሯጣል እና ይሄ ልጅ ኦልሬዲ ወደ ዱባይ ገብቷል። ዱባይ ከገባ በኋላ ነው ዞር ብላ ያላየችው። ሁሉም ፕሮሴሱን ጨርሶ የተነጋገሩበትንም ሀሳብ የተለዋወጡበትንም ያስገባበት አካውንቱንም ሁሉ ነገሩን ሀቢባ እጅ ገብቷል። እንደዚህ አይነት ነገሮች ይሄ እንግዲህ እንዳጋጣሚ ወይ ሀቢባን አግኝቶ ወይ አንተን አግኝቶ ነው የወጣው እንጂ ያልወጣው የነሽ ቁጥሩን አይታወቅም። ሌሎቹም እንደዚህ አይነት ሰዎች አሉ። ይሄ ነገር እንዲቆም እኛ ኢትዮጵያኖች በደንብ አድርገን ልንሰራበት ይገባል ማለት ነው። ሁሉም ቦታ ችግር አለ። ሁሉም የማይበላ የለም። ይህን ነገር በደንብ አድርገን ሰርተንበት እቺንም ብሩን ከመመለስ ወይ ልጁን ቦታው መጀመሪያ የተነጋገረችበት ቦታ እንድታስገባ ያ የማይሆን ከሆነ ደግሞ የልጁን ብር መልሻ ልጁ ደግሞ ለራሱን እድል እንዲሞክር መደረግ አለበት እላለሁ። አመሰግናለሁ። እሺ ከስር አንድ ኮመንት አብብ ያለው ይቺ ሌባ ቆይ ትጠብቅ የሚል ቴክስት አንብቤ ያለው ጸሐፊዋ ማናት ብዬ ግን ሳጣራ ወይዘሮ መሲ ብሪጅስቶን ናት። መሲ ብሪጅስቶን ባይዘዌ በጣም ከባድ ሰው ናት። በጣም መሲን ያመነ ጉሜኔ ከአቶር ከምናምን በፊት ሞባይል ግዛልኝ እያለች ስትለምነኝ የነበረች ሴት ናት። ከጀርመን ሀገር ፓንት ግዛልኝ ስትል የነበረች ሴት ነች። መናጢ ደሃ አንድ ብር የሌላት ይሄው ቴክስቷን አመጣለሁኝ። እንደው አጭበርባሪ ያላት ናት። ይሄው ተመልከቱ ማርያምን። ይሄንን ቪዲዮ ፒን አድርጌዋለሁ ገብታችሁት። የኔ ውድ ስልኬን ላስገዛ ነው እንዴት ነው ወደ ዱባይ የሚላከው ብላለችኝ። ከዚህ ነው ውድ ያልኳት። ልግዛልሽ ብርሽ ስላት አዎ አለች። ይሄው ተመልከቱ። አዎ ይሄ ከስክሪን ሪከርድ ላይ ነው። ከስክሪን ሪከርድ ላይ ነው ስክሪንሾት ያደረኩት። ንግስትህ ነኝ እና